በጣም ቆሻሻ ነበረ። እዛ ጋር ቆሻሻ ብቻ ነበረ። ከዚህ በፊት ምንም እንደዚህ አልነበረም። ቆሻሻ ነው የነበረው። ብዙም ጽዳት አልነበረውም። ያው ሁሉም የደጃፍ ነው እንጂ እንደዚህ በአካባቢ ጽዳት አናጸዳም ነበርና አሁን ግን በጣም ቆንጆ ነው። በጣም ንጹህ ነው። ለይታም በጣም ቆንጆ ሆኖ ነው የሚታየው። ከዚህ በፊት ያው ሰው አምጥቶ እዚህ ጋር ይጥልብን ነበረ። እዛ ጋር ቆሻሻም ነበረ። የኛንም እንደዚህ በጣም እንደዚህ እንትን አላለም፣ ግን ደና ነበረ። ግን እንደዚህ አልጸዳም ነበር። ከዚህ በፊት የነበረው ምን ይነገራል? ቆሻሻ ይጣል ነበረ። ኬትም አምጥቶ እዚህ ጋር ነበረ የሚጣለው። ስናነሳ ራሱ የት ወስደን ራሳችን ምንጥለው ያው ራሳችንም ነበረ ምናቆሸው። ግን ከሌላ ቦታ የሚመጣውም ያን ያህል ያቆሸን ነበር። አሁን ግን በአካባቢያችን በራሳችንም ይሄው ጎረቤቱ ሁሉም ተባብረው እየጸዳ ጽዱ እየሆነ ለዚህ በቅተናል። አሁን ግን በበለጠ በጣም ንጹህ ነው። በየጊዜውም እናጸዳለን። እኛም በማህበረሰብ በየሶስት ቀኑ እየወጣን እናጸዳለን። ሁልጊዜም እኛ አካባቢያችን እናጸዳለን በየግላችንም እና አሁን ደግሞ በጣም ቆንጆ ነው። እናቃጥል ነበር። አሁን ማቃጠል ቀርተዋል። በየሶስት ቀኑ በየሁለት ቀኑ መቀመጥም የለበትም። መጥቶ ይወስዱልናል። ምንም ይሄ ቆሻሻ ደጅ ምናምን ምርኪ የለም አሁን አልহামዱሊላህ። እና ሰፈሩ አሁን በጣም እንደምታዩት ውብ ሆነዋል። ወላሂ አዲስ አበባ ያለሁት አሁን ነው የመሰለኝ። እውነቴን በጣም ፏ ብሏል። ሁሌ ደግሞ በሶስት ቀን በሁለት ቀን እየመጡ ቆሻሻ ይለቅማሉ፣ ይወስዳሉ ከቤታችን ማለት ነው። እና ቆሻሻ አሁን የሚቃጠል ነገር የለም። አሁን ሰፈራችን በጣም ንጹህ ነው። በጣም ተቀይራለች። አዲስ አበባ አሁን ንጹህ ናት። በቃ ምንም አይነት ነገር የሚያሰጋ ነገር የለም። በጣም ደስተኞች ነው። ያጸዳን ነው በጣም ይሄው አሁን እንደምታዩት ነው። ያጸዳን ነው። ለምን እንደዚህ ውብ ሆኖ ቆሻሻ መሆን የለበትም በፍጹም። እንደዚህ ጠርቶ ቆሻሻ ቢጣል የኛ ነን እኮ አሁን ያቆሸሽ ነው ማለት ነው። ስለዚህ እንደዚህ ውብ አርገነው መልሰን ማቆሸሽ ታጥቦ ጭቃ ማለት ነው የለበትም። እናጸዳዋለን ኢንሻአላህ ተአላህ ጋር። ቆሻሻም ትንሽ ንፋስ የሚያመጣው አንዳንድ ቆሻሻ የሚጣሉ ነበረ። መብራት አስገብተናል። ቆሻሻው ድሮ ደግሞ ህዳር ሲሆን ሰብስበን እናቃጥል ነበር። አሁን ግን እንደዛ አይደለም፣ እናጸዳለን። ተቀይረዋል ዘመኑ ማለት ነው። ሁሉም እያንዳንዱ ባሊውን ይዞ ነው የሚቆመው። እዚህ ጋር ደጁን አርከፍክፎ በስነ ስርዓት ሁሉም ይጠርጋል። ጥርግርግርግ አድርጎ ሁሉም በማዳበሪያ ውስጥ ይከታል። ጠራጊው ማለት ነው። ሜዳ ላይ የሚጣል ነገር የለም። ጧት እንደተነሳን የመጀመሪያ ስራችን ግቢ ይጸዳል። ግቢ ከጸዳ በኋላ ወደ ውጪ ነው የምንወጣው። ለባለቤቴም ለጎረቤቱም ከዚህ በፊት እንደዚሁ ውይይት አድርገንበት ገብተን ጧት ተነስተን ሁሉም እንዳለ በመዳበሪያ ሰብስቦ አጽድቶ ስራም ልጆቻቸው ትምህርት ቤት ለመውሰድም ከሆነ መጀመሪያ ያሳይጸዳ አንሄድም። አሁንማ ቆሻሻው ሀብት ሆነዋል። አሁን ግን ደረቅም በደረቅ ቆሻሻን ሃይላንድ ለብቻ የሚበሰብሱ ነገሮችን ካንድ ላይ ነው የምናረገው። እንደ በፊቱ አይደለም። አሁን ሁሉንም ለይተን ነው በየእንትኑ የምናስቀምጠው። ሁሉም ቦታ አለው። ክዳር ሲጣጠን ሲባል ሁሉም ቆሻሻውን አውጥቶ በየበሩ ያቃጥላል። አሁን ግን አውቀናል፣ አናደርገውም። ሁሉንም ነገር ለብቻ ነው የምንቋጠራት። በወጉ ነው የሚቀመጠው። እነሱ ደግሞ በስርዓት መተው ነው የሚወስዱት። ከዚህ በፊት ቆሻሻ እንዳለ ይቃጠል ነበር። አሁን ግን ወደ ሀብት ተቀይሮ ሰውንም እየቀየረ ሀብት ሆኖ እያየነው ነው። መቃጠሉ ሀብት ማቃጠል ነበር ሳናቀው ማለት ነው። አሁን ግን ለብዙ ሰው የስራ እድል የፈጠረ፣ ለብዙ ልጆች ለብዙ ወጣቶች የስራ እድል የፈጠረ፣ ለብዙ ሴቶች የስራ እድል የፈጠረ ነው። ቆሻሻው ወደ ብር ተለወጠ። ንጽህና ለራሴ ነው። ልጆቼ እንደፈለጉ ወጥተው ተተጫወቱ፣ አይታመሙም፣ ጉንፋን አይዛቸውም፣ ሌላም ነገር አይሆኑም። ስለዚህ ያው መጸዳት አለበት ነው የምለው። ሁሉ ቀን ንጹህ መሆን አለብን። ለራሳችን ነው፣ ለማንም ሰው አይደለም። ልጆቻችን ሁሉ በጉንፋን ራሳችን በጉንፋን በታጠነ ሰዓት ሁሉ ያጭስ በወጣ ሰዓት ሁሉ ቤተሰብ አሁን አካባቢ ሁሉ በታይፎይድ በተለያየ ነገር ይታመም ነበር። ያ ሁሉ ቀርቷል። አሁን እኔ ራሴ ገቤዴ ነው የምጀምረው። ቤቴና አካባቢው ንጹህ ከሆነ ጀምሮ ሆስፒታል ሄጄ አላቅም። ራሱ አሁን ንጹህ ብሎክ ንጹህ አካባቢ ራሳችንም ጠዋት ወጥተን ይህን ነገር እቅድ አድርገን በማጽዳታችን በጣም ጤናማ ሆነን እንደገና ደግሞ ቆሻሻውን ሰብስበን በመስጠት ለሌላ ሰው እድል እየፈጠርን ቆሻሻውን ወደ ሀብት እየቀየርን በመኖራችን በጣም ደስተኛ ነኝ።